የተከበረውን የረጀብ ወር በምን አይነት ሁኔታ እናሳልፈው? ቢስሚላህ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊል አሚን ወዐላ አሊሂ ወሰሕቢሂ አጅመዒን። አላሁ ሱብሓነሁ ወተዓላ ወፍቆን ለረጀብ ወር እንግዲህ አድርሶናል። ለተባረከው የረመዳን ወርም አላህ እንዲያደርሰን ዱዓ እናደርጋለን። ነቢዩም ሰለላሁ ዐለይሂ ወሰለም በረጀብና ሻዕባን በረካን አድርግልን ለረመዳንም አድርሰን ብለው ዱዓ ያደርጉ ነበር። አንድ ዓሊም ስለ ረጀብ ሲናገሩ ሸህሩ ረጀብ ሚፍታሑ አሽሁሪል ኸይሪ ወልበረካ ይላሉ። ረጀብ የኸይርና የበረካ ወራት መክፈቻ ነው። ስለዚህ ከዚህ ወር በነበርንበት ሐለት መቀጠል የለብንም። ማንነታችንን ለመቀየር እኛነታችንን ለማሻሻል መስራት ይጠበቅብናል በዚህ ወር ማለት ነው። ኢንሻአላህ በዚህ ወር ስለሚወደዱ ዒባዳዎች፣ ስራዎች እኛ ሊኖረን የሚገባ ሐለት እናወራለን። ስለ ወሩም ደግሞ አንዳንድ ነገሮች እናወሳለን። ረጀብ ከአራቱ የተከበሩ ወራቶች መካከል አንዱ ነው። ወፊሃ ተድዒፉል አጅሪ ዐለ ጣዓ። በረጀብ ወር ትንሽም ኸይር ስራ ብንሰራ፣ ትንሽ ብንዘክር፣ ብንቀራ እጥፍ ድርብ የሆነ አጅርን እናገኛለን። ወንጀሎችም በዛው ልክ ደግሞ የከበዱ ይሆናሉ። ትንሹም ወንጀል በረጀብ አላሁ ሱብሓነሁ ወተዓላ እጅግ ያስጠነቀቀው የሆነ ነገር ነው ማለት ነው። ሐማን አላሁ ተዓላ ይላሉ። አላሁ ሱብሓነሁ ወተዓላ ይጠብቀንና በተከበሩ ወራቶች አላህን ከማመጽ። ከረጀብ ስሞች መካከል ሸህሩላሂል አሰብ ይባላል። ቱሰቡ ፊህ ረሕማ ዐለ ታኢቢን። ወደ አላህ በሚመለሱ ወንጀሎቻቸውን ትተው በተውበት አላህን ወንጀሌን ማረኝ ብሎ የሚማጸኑ ሰዎች ላይ አላህ ረሕመቱን የሚያንቧባበት ወር ነው። ቱፊዱ አንዋሩል ቀቡል ዐለል ዓሚሊን። ደግሞም ከጥሩ አኽላቅ ጋር ዒባዳን በማብዛት ወደ አላህ ለመቃረብ በሚሞክሩት ላይ አላህ ሱብሓነሁ ወተዓላ ስራቸውን እንደተቀበላቸው ምልክቱን የሚያሳይበት፣ ቀልቦች ብርሃናማ የሚሆኑበት ወር ነው። አሰም ብለው የሚጠሩት ነበር ይህንን ወር። በዚህ ወር ሰላም ሰፍኖ የሰይፍ ድምፅ ስለማይሰማ፣ እንዲሁም ረጀም ብለው ይጠሩታል ይህንን ወር። በአንዳንዶቹ እይታ ሸይጣን በዚህ ወር ነው መወገር የሚጀምረው። ቁዋው ይደክማል። ያን ያህል የአላህን ባሮች የማሳሳት ስልጣን አይኖረውም፣ ሙሉ ለሙሉ ባይታሰርም ማለት ነው። በተለይም ከአውሊያ አላህ ከሷሊሆች ይርቃል በዚህ ወር ሸይጣን ማለት ነው። ረጀብን ለማላቅ የነቢዩ ሰለላሁ ዐለይሂ ወሰለም ኢማም ስዩጢ የዘገቡት ሐዲስ በቂ ነው። ረጀብ ሸህሩላህ፣ ረጀብ የአላህ ወር ነው። ወሻዕባኑ ሸህሪ ወረመዳኑ ሸህሩ ኡመቲ። ከዚህም ይዘው ሸህሩ ረጀብ ሸህሩ ዘርዕ ነው ይላሉ። ረጀብ የቀልባችን ሜዳ ላይ የተውበትን የእስትግፋርን ፍሬ የምንዘራበት የሆነ ወር ነው። ከዛ ሻዕባን ይከተላል። ይህንን የተከልነውን ፍሬ ውሃ የምናጠጣበት የሆነ ወር ማለት ነው። ይህም የሚሆነው የነቢያችን ወር ነው ስለተባለ ሰለላሁ ዐለይሂ ወሰለም በተለየ መልኩ ሶላት ዐለ ነቢ የምናበዛበት ወር ይሆናል ማለት ነው። ከዚያም በእነዚህ ሁለት ወራቶች ቀልባችን ኑራኒ ይሆናል። ከወንጀል እንርቃለን። ከለመድናቸው መጥፎ ልማዶች፣ የተለያዩ ሱሶች ወጥተንበት ከሀዋ ከስሜቶቻችን ወጥተን የረመዳን አህል ተገቢ እንሆናለን ማለት ነው። የቁርአን ወር ነው ረመዳን። ደግሞ ከምንም በላይ ቁርአንን አብዝተን የምንቀራበት ወር ማለት ነው። ስለዚህ ረመዳንን ሸህሩ ሐሳዲ ዘርዕ ይሉታል። ይህን የተከልነውን ፍሬ አፍርቶ ምርት የምንሰበስብበት ወር ይሆናል ማለት ነው። አላህ ለሁላችንም ይህንን የሷሊሆቹን ምርት ሰብሳቢ አድርገን ይወፍቀንና ማለት ነው። በረጀብ የጠቆረውን ልባችንን ማጽዳት እንዳለብን ሲጠቁሙ በይጡ ሰሒፈተከ ሰውዳ ፊ ረጀብ ቢሷሊሒል ዐመሊል ሙንጂ ሚነል ለሀቢ። የጠቆረውን ሰሌዳህን በረጀብ አጽዳ፣ ከእሳት ነጃ የምትወጣበትን የሆነ መልካም ስራንም አስከትል። ሸህሩን ሐራሙን አታ ሚን አሽሁሪን ሑሩሚ ኢዛ ደዓ አላሁ ዳዒን ፊህ ለም የኺቢ። ከተከበሩት ወራት አንዱ ነው። አላህን በዚህ ወር የፈለገውን የጠየቀ ሰው አላህ እንዲሁ አይመልሰውም፣ አያዋርደውም፣ ይመልስለታል፣ ይሰጠዋል ይላሉ። ጡባ ሊዓብዲን ዘካ ፊህ ዐመሉን ከፈ ፊህ ዐኒል ፈሕሻኢ ወሪየቢ። የምስራች መልካም ስራን በረጀብ ለተወፈቀ ባሪያ። ታዲያ ዑለማዎች በዚህ ወር እስትግፋር እንድናበዛ ይመክራሉ። ሷሊሖቹ ደግሞ ብዙ የረተቧቸው የእስትግፋር አይነቶች አሉ። ኢንሻአላህ አንዱን አይነት ለማየት እንሞክራለን። ከወህብ ኢብኑ ሙነባህ በተገኘ አሰር ምን ይላሉ? አነ መን ኢስተግፈረ አላህ ፊ ረጀብ ቢልገዳቲ ወልዓሺ። ጠዋትና ማታ
ሰባ ጊዜ ይህንን ዚክር የዘከረ እሳት ቆዳውን አትነካውም፣ አላህ ከእሳት ያርቀዋል ይላሉ። ረቢ ግፊር ሊ ወርሐምኒ ወቱብ ዐለየ፣ ጌታዬ ሆይ ምህረትህን አድርግልኝ፣ ወንጀሌን ማረኝ፣ ራህመትህም ከኔ አይራቅ እያለ 7 ጊዜ አላህን የለመነ ማለት ነው። ወቱብ ዐለየ እንዲሁም ደግሞ ተውበትን ወፍቀኝ፣ እኔ ወደ አንተ ተመልሻለሁ ስል ተቀበለኝ ያ አላህ። ከየመን ዑለማዎች የሰይዲ ኢማም አልሐዳድ ልጅ የሆኑት ሰይድ ሐሰን ረሂመሁላህ የረጀብ እስትግፋር ተብሎ የሚጠራን የእስትግፋር አይነቶችን የሰበሰቡበት እስትግፋሩ ረጀብ ማለት ነው ዚክር አለ። ኢንሻአላህ እሱን እንተዋወሳለን። ቅድም ከተዋወስነው 70 እስትግፋር በተጨማሪ እዚህ ውስጥም አለ እሱ። ይህንን መዘከር የሚችል ሰው ይህን ቢደግም ኸይር ነው፣ ካልሆነ በዛኛውም ደግሞ መጠንከር ይኖርብናል ማለት ነው። ቢስሚላሂር ረህማኒር ረሂም አስተግፊሩላህ 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 ወአቱቡ ኢለላሂ ሚማ የክረሁላሁ ቀውለን ወፊዕላ ወኻጢረን ወናዚረን ወባጢነን ወዛሂራ አስተግፊሩላህ አልዓዚም አለዚ ላ ኢላሃ ኢላ ሁወል ሐዩል ቀዩም وأتوب إليه اللهم إني أستغفرك لما قدمت وما أخرت وما أسررت وما أعلنت وما أنت أعلم به مني أنت المقدم وأنت المؤخر وأنت على كل شيء قدير أستغفر الله ذا الجلال والإكرام من جميع الذنوب والآثام أستغفر الله لذنوب كلها سرها وجهرها وصغيرها وكبيرها وقديمها وجديدها وأولها وآخرها وظاهرها وباطنها وأتوب إليه የቻላችሁ ወንድሞች ሙሉ ዱዓውን ፈልጋችሁ ብታዩት ኸይር ይሆናል። ከዛም በኋላ ይሄንን የኢፍቲቃር ደግሞ ወደ አላህ የመሸሽን ራስን የማሳነስን አላህን የመጣራትን ዱዓ ያደርጋሉ። አጃቢረ ኩሊ ከሲር ወያ ሙኒሰ ኩሊ ወሒድ ወያ ሷሒበ ኩሊ ገሪብ ወያ ሙየሲረ ኩሊ ዓሲር ያ መን ላ የሕታጁ ኢለል በያኒ ወተፍሲር ወአንተ ዐላ ማ ተሻኡ ቀዲር ወሰለላሁ ተዓላ ዐላ ሰይዲና ሙሐመድ ቢዓደድ መን ሶላ ዐለይህ ወቢዓደድ መን ለም ዩሰሊ ዐለይህ። ዱዓዎቻቸውን በኋላ በ5 ሰለዋቶች ነው የሚዘጉት። ያው እንደሚታወቀው ነቢዩ ሰለላሁ ዐለይሂ ወሰለም በነገሩን ሐዲስ ዱዓ ተቀባይነት እንዲያገኝ የእሳቸውን ስም ከፊት ከኋላ ማድረግ አለብን፣ መሀል ላይ ማስገባት አለብን፣ አላህ እንዲቀበለን ማለት ነው። ታዲያ እዚህ ጋር እሳቸው ያነሳቸው ሰለዋቶች ነቢያችንን ሰለላሁ ዐለይሂ ወሰለም በኢሻራ ለመመልከትም በሌላ ኪታቦች ላይ እንደሚጠቅም የተነገረላቸው ናቸው። ከረጀብ እስትግፋር በኋላም ነቢዩን መድህ ማድረግ ማወደስና መድሆችን መቅራት እንዲሁም ሶላት ዐለ ነቢይን ማብዛት የረጀብን በረካ እንድናገኝ በአፋጣኝ የሚጠቅሙን አንድ መንገድ ነው። ይህም ሰለዋት አላሁመ ሰሊ ዐላ ሩሒ ሰይዲና ሙሐመድን ፊል አርዋሕ اللهم صل على تربة سيدنا محمد في التراب اللهم صل على قبر سيدنا محمد في القبور اللهم صل على سورة سيدنا محمد في الصور اللهم صل على اسم سيدنا محمد في الأسماء كزيان بسورة التوبة مزقيا الله سبحانه وتعالى نبينا صلى الله عليه وسلم بالمؤمنين رؤوف الرحيم يا لبتن ነቢያችን ሰለላሁ ዐለይሂ ወሰለም ለአማኞች አዛኝ ሩህሩህ እንደሆኑ የተናገረበትን እኛ ኸይሩን ሁሉ እንድናገኝ ደግሞ እንደሚጓጉ ጉጉት እንዳላቸው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ሸር ነገር ሲነካንም እሳቸው በጣም ያን ነገር እንደሚያሳዝናቸው የተናገረበት ታላቁ ነብዩን ሰለላሁ ዐለይሂ ወሰለም የሚያወድሰውን አያ ያስከትላሉ እንደ መዝጊያ ማለት ነው። لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم فإن تولوا فقل حسبي الله لا إله إلا هو عليه توكلت وهو رب العرش العظيم الله كونجل دبكو لخير سرا يوفقن يورون بركة كما يغنيت باروች الله ያደርግ اللهم صل صلاة كاملة وسلم سلاما تاما
على سيدنا محمد الذي تنحل به العقد وتنفرج به الكرب وتقضى بها الحوائج وتنال به الرغائب وحسن الخواتم ويستسقى الغمام بوجهه الكريم وعلى آله وصحبه وسلم في كل لمحة ونفس عدد ما وسعه علم الله. ይህንንም ሶላዋት ከቻልን 40 ጊዜ ሶላት ናሪያ በመባል የሚታወቅ ነው። ካልቻልን ደግሞ ከሶላትም በኋላ ቢሆን 3 ጊዜ ለመቅራት እንሞክር ኢንሻአላህ። ስለ ኸዋሶቹ በውስጡ ስላሉት ጥቅሞች የያዘውን በረካ በሌላ ክፍል እንተዋወሳለን። اللهم صل على سيدنا ومولانا محمد طب القلوب ودوائها وعافية الأبدان وشفائها ونور الأبصار وضيائها وقوة الأرواح وشرابها وغنى النفس ومالها وعلى آله وصحبه وسلم.